የኢንቨስትመንት ባንክ ከሌሎች ባንኮች የሚለየው ከኮሜርሻል ባንኮች አንደኛ ኮሜርሻል ባንኮች ሪቴል ባንኪንግ ሰርቪስ የብድር አገልግሎት፣ የቁጠባ መበዘር ተረፍ የሚሰጡት የእነዚህ መሰል አገልግሎቶች የሚሰጡ ናቸው። ኢትዮጵያ ውስጥ ደግሞ ዶሚናንት የሆነው የኮሜርሻል ባንኪንግ ሰርቪስ ነው። ኢንቨስትመንት ባንኪንግ ደግሞ የፋይናንስ ሕጉ የጠበቀ መሆኑና ለኢንቨስትመንት ባንክ ምቹ ነው ወይም ደግሞ ፈቃድ ያገኘ ባለመሆኑ ምክንያት እስካሁን የኢንቨስትመንት ባንክ በጅማሮ ላይ ያለ ነው ኢትዮጵያ ብለን ማለት እንችላለን። ፉሊ ኦፕሬሽናላይዝድ የሆነ ወይም ደግሞ ሙሉ በሙሉ አቅሙ እየሰራ ያለ ኢንቨስትመንት ባንክ የለም። ምናልባት በዚህኛው ወር ማርች 25 ላይ ነው ለሁለት ባንኮች የኢንቨስትመንት ፍቃድ የተሰጠው ከኢትዮጵያ ካፒታል ማርኬት ባለስልጣን። እነዚህም የኢትዮጵያ ንግድ ባንክ እና የወጋገን ባንክ ናቸው። ወጋገን ካፒታል ኢንቨስትመንት ባንክ በሚል ነው እያቋቋመ ያለው። ስለዚህ እነዚህ ባንኮች እንግዲህ በኢኮኖሚው ላይ የሚፈጥሩ ተጽዕኖ ምንድነው ብለን ስናነሳ አንደኛ ኢንቨስተሮች ወይም ደግሞ እነዚህ ሼሮች የሚገዙት ካፒታላቸው ሬይዝ ማድረግ ይችላሉ። ኢንቨስት እንዲያደርጉ የኢንቨስትመንት ኦፕሽን ይፈጥርላቸዋል ለኢንቨስተሩ። ሴኩሪቲውን ኢሹ ለሚያደርገው ደግሞ ካፒታሉን ሬይዝ ማድረግ ይችላል። ለምሳሌ አንድ ተቋም ካፒታሉን ሬይዝ ማድረግ ቢፈልግ መንግስት ወይም ትልቅ ኮርፖሬሽኖች ከሆኑ ቦንድም ኢሹ ማድረግ ይችላሉ። ሌሎች ተቋማት ኮርፖሬሽኖች ግን ድርጅቶች ግን ሼሮችን ኢሹ ማድረግ ይችላሉ። እነዚህን ሼሮች ኢሹ በማድረግ ካፒታላቸውን ሬይዝ ማድረግ ይችላሉ። ለምሳሌ አንድ ተቋም ገንዘብ የለውም፣ ፕሮጀክት ፕላን አለው፣ ሊሰራ ያቀደው ያሰበው ነገር አለ። ስለዚህ ያንን ለማድረግ ወደ ባንክ ቢሄድ ኮላተራል ያስፈልገዋል፣ የገንዘብ አቅም ያስፈልገዋል፣ ወይም ደግሞ እንደ ዋስትና መያዣነት የሚያገለግል ንብረት ሊኖረው ይገባል። ከዛ ጋር ተመጣጣኝ የሆነ ካፒታል ማርኬት ላይ ግን ራሱ የተወሰነውን ፐርሰንት ይይዝና ቀሪውን ድርሻ ይሸጣል። ያ በሸጠው ገንዘብ ነው ሞቢላይዝ አድርጎ ያንን ስራውን መስራት የሚያስችለው። ስለዚህ በማርኬቱ ላይ ፋይናንሻል አንደኛ የፋይናንስ አቅም ይጎለብታል ወይም ደግሞ ጥሩ ይሆናል። በሌላ አንጻር ደግሞ እንግዲህ ኢንቨስት የሚያደርጉ ሰዎች ሼር መግዛት ይችላሉ። አዋጭ የሆነውን ሼር መርጠው ኢንቨስት ማድረግ ይችላሉ። እንግዲህ አዋጭ የሆነውን ቢዝነስ ስንል አዋጭነቱ ማን ነው የሚያረጋግጥላቸው፣ እንዴት ያውቃሉ ወደሚለው ስንሄድ ደግሞ እዚህ ጋር የኢንቨስትመንት ባንክ ስራ ይሆናል ማለት ነው። አንዱ የኢንቨስትመንት ባንክ ስራ የተቋማቶችን አዋጭነት ለተጠቃሚዎቻቸው ወይ ለደንበኞቻቸው ማስገንዘብ ማሳየት ነው። ይህ ማለት አድቫይዘሪ ሮል የመምከር ሚና ይኖራቸዋል። ይሄኛው ያዋጣል፣ ይሄ ያዋጣም ሲሉ ጥልቅ የሆነ ጥናቶችን በማካሄድ ነው። ይሄም ደግሞ ከአግባብነት አንጻር የትኛው ሼር ይጠቅማል፣ ከቀጣይነት የኢንቨስትመንት ቀጣይነት ወይም ሰስቴኔቢሊቲ አንጻር ስናየው የትኛው ያዋጣል የሚለውን የአድቫይዘሪ ሚና ወይም ደግሞ የማማከር ሚናውን የሚወጣው ይሄው የኢንቨስትመንት ባንክ ነው የሚሆነው። ሌላኛው ኢንቨስትመንት ባንክ ሮል እንግዲህ መርጀር እና አኩዊዚሽን ወይም ውህደት የምንለው ነው። ድርጅቶች የተለያዩ ድርጅቶች መዋሃድ ቢፈልጉ ወይም ደግሞ አንድ ድርጅት ሌላ አንድ ድርጅት መግዛት ቢፈልግ አኩዊዝ ማድረግ ቢፈልግ ይህንንም ሂደት የሚከታተለው እና ኦልሞስት ከማማከር ባለፈ ኃላፊነት ሰጥቶት እንዲወጣ የሚያደርገው የኢንቨስትመንት ባንኩ ነው። ይሄኛው መርጅ ለማድረግ ይሄኛውን አኩዊዝ ብታደርገው የሚለውን አኩዊዚት የሚደረገውን ተቋምና ወይም ደግሞ መርጅ የሚደረገውን ተቋም ቫልዩ በማድረግ ሴት ቫሉዌሽን ወይም ደግሞ ኢኩዊቲ ቫሉዌሽን የምንለው ያንን በመስራት እንግዲህ መርጅ እንዲያደርጉ ወይም ደግሞ አኩዊዚሽን ፕሮሰስ ፋሲሊቴት ያደርጋል፣ ይከታተላል ማለት ነው። ሌላኛው ተቋማቶች እንግዲህ ቅድም እንዳልነው ሼሮቻቸውን እንዲሁም ደግሞ ኮርፖሬሽንስ እና መንግስት ከሆነ ደግሞ ቦንድን ኢሹ እንዲያደርጉ ያግዛል ማለት ነው። ኢንቨስትመንት ባንክ እንግዲህ እነዚህን ስራዎች ይሰራል። ተቋማቶች ወይም ደግሞ ድርጅቶች ሼሮቻቸውን ኢሹ እንዲያደርጉ ወይም ተጨማሪ ካፒታል ሞቢላይዝ ለማድረግ ለማግኘት ምንድነው ካፒታላቸውን የሚያሳድጉት ወይም ሬዝ የሚያደርጉት የተሻለ ኢንቨስት ለማድረግ ሌሎች የኢንቨስትመንት አማራጮች ላይ ለመሳተፍ እንዲያስችላቸውና አቅማቸውንም ለማጎልበት ነው። ይህም የሚሆነው እንግዲህ ለደንበኞቻቸው ወይም ለተደራሾቻቸው ጥራት ያለው አገልግሎት ለመስጠትና የደንበኞቻቸውን ፍላጎት ከማርካት አንጻር ነው የሚሆነው እና ያንን ኢቮልቪንግ ዲማንድ ወይም ደግሞ የማይቋረጥ የደንበኛን ፍላጎት ለማርካት ተቋማት ያላቸውን አቅም እንዲያጎለብቱ ይጠበቃል። ይህም እንግዲህ አንዱ መድረክ ይሆናል ማለት ነው። ካፒታል ማርኬት ማለት የሚሸጠው ምንድን ነው? ሼሮች፣ ቦንዶች እና ስቶክም ሆነ ሼርን
የምንሸጥበት ቦታ ካፒታል ማርኬት ይባላል። ሌላኛው እንግዲህ ኢሹ እንዲያደርጉ ወይም ደግሞ ሼሮቻቸውን እንዲያትሙ ስንል አንደርራይቲንግ እንለዋለን። የአንደርራይቲንግ ሚናውን እንዲወጡ ኢንቨስትመንት ባንኩ የራሱን የሆነ ስራ ይሰራል ማለት ነው። ከኢንቨስትመንት ባንክ ባሻገር ሌሎች ይህንን ሮል ወይም ደግሞ የየራሳቸው የሆነ ሚና ሊወጡ የሚችሉ ሁለት ተዋናዮች አሉ በዚህ ካፒታል ማርኬት ላይ። አንደኛው የብሮከርስ የምንላቸው ናቸው፣ ሌሎቹ ደግሞ ዲለርስ የምንላቸው ናቸው። ስለዚህ ከኢንቨስትመንት ባንኩ ጋር በመሆን እነዚህም የራሳቸውን ሚና ይወጣሉ ብለን ማለት እንችላለን። ይህ ሲሆን እንግዲህ እንደ ሀገር እንደ አጠቃላይ እንደ ኢኮኖሚ የሚኖረው አስተዋጽኦ ኢንቨስተሮች ወይም ደግሞ ሼሮችን የሚገዙ አካላት ግለሰብንም ጨምሮ ገዛ ማለት የኢንቨስትመንት ኦፖርቹኒቲ ያለው ኢንቨስት እያደረገ ነው፣ የተሻለ ገቢ ማግኘት ይችላል። ተቋማት ደግሞ ኢሹ አደረጉ ማለት ሼሮቻቸውን ሸጡ ማለት አሁንም አቅም እንዲጎልብት ይሆናል። በኢኮኖሚው ላይ የሚኖረው የስራ እንቅስቃሴ ወይም ደግሞ የቢዝነስ ትራንዛክሽኑ ጥሩ የሆነ የተሻለ ገቢ ማግኘት እየተቻለን የኢኮኖሚ እድገት ላይ የራሱን የሆነ አዎንታዊ አስተዋጽኦ እንጫወተናል ማለት ነው።